ይህንን መልእክት ልብ ያላቸው ማስተዋልን ለሚወዱ ሰዎች የተነገረ ሐሳብ ነው። ዓለም በማየ አይህ በዘመነ ኖህ በፈላ ውሃ ከጠፋች በኋላ 8 ነፍሳት በኖህ ምክንያት በመርከቡ ከተረፉ በኋላ የሰው ልጆች ዳግመኛ በህይወት መኖር ሲጀምሩ አስቀድሞ የሰው ልጆች እንዲኖሯት የተፈቀደባቸው የተለየች ሀገር፣ ለዘመናት በስልጣኔና በጥበብ የኖረች ሀገር፣ የስነ ከዋክብትና የምርምር መፍለቂያ የሆነች ሀገር፣ በስነ ጽሁፍና አለትን በመፈልፈል የምትታወቅ ሀገር፣ በህገ ልቦናና በአምልኮተ እግዚአብሔር አስቀድማ የታወቀች ሀገር፣ በስልጣኔና በንግድ የታወቀች ሀገር፣ ብዙ ነገስታትን ያሳለፈች፣ የዓለምን ህዝብ ያስተማረች፣ እግዚአብሔር የሚመካባት ሀገር። እናንተ እስራኤላውያን እንደ ኢትዮጵያ ልጆች አይደላችሁምን ብሎ እግዚአብሔርን የልጆቹ ተምሳሌት ያደረገባት ሀገር፣ በፍልስፍናና በጥበብ ለዘመናት ዓለምን ያስተማረች ሀገር በዓለም አሁን እየተመራች ስትኖር የሚያሳፍር ጉዳይ ነው። የሰላምና የፍቅር ሀገር ተብላ የምትጠራ ሀገራችን ኢትዮጵያ አሁን ግን በእያንዳንዱ ቤት የሚያንኳኳ የጦርነት ድምፅና የዋይታ ድምፅ ነው። አሁን የሚሰማ በእያንዳንዱ ቤት የጭንቅና የመከራ የስደትና የጉስቁልና ህይወት ነው። ሰዎችን በማሳረፍ የሚታወቀው ኢትዮጵያ አሁን ግን ልጆቿ የምትበላበት እንጀራ እንኳን የላትም። ልጆቿ በሀገራቸው እንዳይኖሩ በስደትና በመከራ የሚኖሩባት ሀገር ሆናለች። ግን እስከ መቼ? ሰዎች ስለ ክብራቸውና ስለ ስልጣናቸው፣ ስለ ሀብትና ስለ መብል የሚያስቡባት ሀገር ሆና የረሃብና የቸነፈር ዘመን እያሳለፈች ነው። ዕለት ዕለት ጆሮአችን እስኪደነቁር የተኩስና የጦርነት ድምፅ እንሰማለን። አእምሯችን የተረጋጋና የረካ መንፈስ ይዘው እንዳንኖር በስቃይና በሰቀቀን ውስጥ እንኖራለን። እግዚአብሔር የሰጠን ምድር በሰዎች እጅ እንድትዘወርና እንድትሸፈር ሆናለች። እግዚአብሔር የፈጠራቸው ሰዎች በሰላም እንዳይኖሩ በግለሰቦች ህይወት ትኖራለች። ዓለም በሰዎች እንደተፈጠረች እስከምታስብ ድረስ ደርሰናል። እስካስቡት፣ ዓለም ግን በእግዚአብሔር ነው የተፈጠረችው ወይስ በሰው? ዓለም የፈጠረ እግዚአብሔር ነው። ዓለም የሚቆጣጠረት ግን የሰው ልጅ ነው። ነገር ግን የሰው ልጅ በመሬት እንዳይኖር የሚከለክሉት ለምንድን ነው? ራሳቸው እኮ የሚኖሩት 70 ዓመት ነው፣ ቢበዛ 80። ከዛ በላይ ከሆነ ግን የሞትና የመከራ ነው፣ የስቃይና የረሃብ የችግር የሰቀቀን ነው። ነገር ግን ለዚች ለሚኖርባት ለጥቂት ጊዜ ግን ሰዎችን በማሳቀቅና በስቃይ ውስጥ ያኖሩታል። በኋላ ግን ያኛው ወደዚህ ምድር ያመጣን አምላክ ለፍርድ ቀን ሲመጣ በላይኛው ቤት እንዳያሳጣን መጠንቀቅ አለብን። በሰላም ሀገር ኑሩ ብሎ ወደዚህ ያመጣን አምላክ በሰላም መኖር የለባችሁም ብሎን የምንከለክለው እኛ ማንን? ዓለም እኮ እስካሁን እንዳትለወጥና በመከራና በክርክር ውስጥ እንድትኖር የሚያደርገው እኔ የሚለው ቃል ነው። እኔ የሚለው ቃል ለኩራትና ለትዕቢት፣ ለሀብትና ለልዕልና፣ ለክብርና ለመንግስትነት እንጠቀምበታለን። ነገር ግን እኔ የሚለው ቃል ለምድራዊ ዓለም ለምድራዊ ሀብት ሳይሆን ለምድራዊ ኑሮ ሳይሆን ለሰማያዊ ሀብት እንጠቀምበት ነው እግዚአብሔር የሰጠን። እኔ ማነኝ የሚለው ሀሳብ በትክክል በጥልቁ ካየ ነው ክርስቶስ እኔ ነኝ ይላል። እኔ አምላክ ነኝ። እኛ ደግሞ በእግዚአብሔር እጅ የተሰራን ድንቅ ልጆቹ ሰዎች ስንሆን እኔ ሰው ነኝ። ይህን የሰው ነኝ ስትል 7 ነገር እየተናገርክ መሆን ማወቅ አለብህ። 4ቱ ባህርያተ ስጋና 3ቱ ባህርያተ ነፍስ በውስጥህ በተዋህዶ ውስጥ የሚኖሩ መሆናቸው ማወቅ አለብህ። እግዚአብሔር አምላክ እነዚህ 7ቱ ባህርያት አስማምቶ ሲሰጥህ አንተ ግን እንዳይስማሙ ዕለት ዕለት እንዲገዳደሉና ግዙፉ ስጋህን ለረቀቁ መንፈስ እንዲገዛው፣ ረቀቁ መንፈስ ደግሞ ለግዙፍ ስጋህ እንዲገዛው በክርክርና በጥላቻ ውስጥ ይኖራሉ። ውስጥ ሲጣላ ደግሞ ዓለምን እርስ በርሷ እንድትጣላ ታደርጋለህ። ሰው ከራሱ ጋር ስላስታረቀ፣ ሰው ከራሱ ጋር ስምምነት ስለሌለው ዓለም በራሷ ስምምነት እንዳይኖራት ታደርጋለህ። ለምን ካልከኝ በውስጥ የፈነዳው ድምፅ ወደ ውጭ ወጣልና የውስጥ ፍላጎት በላይ ይታያልና በውስጥ የታየህ ነገር በዓለም ታደርገዋለህ። አንድ እውነት ልንገርህ ወንድሜ፣ በሰዎች የሚታየው ትልቁ ፍልስፍናና ስህተት ራሳቸው ሳይመሩ ሰዎችን ለመምራት ሲሞክሩ ነው።
የመሪ ድንቁርናው ምንድነው ካልከኝ ራሱን ሳይመራ ህዝብ ሲመራ ነው። ራሱን የሚመራ ሁሉም ነገር እንደራሱ ስለሚያየው ሰዎችን መጉዳት አይፈልግም። ምክንያቱ ራሱን መጉዳት የሚፈልግ የለምና። ነገር ግን ራሳቸው የማይመሩ ሰዎች ሰው ለመምራት ሲሞክሩ ህይወታቸው የሚመራው ሌላው ነው የሚሆነው። ከዚህ የተነሳ ደግሞ ሰዎችን በጉስቁልና እንዲኖሩ ምክንያት ሆነ። ቃየል ራሱን መምራት ስላቃተው ወንድሙን ገደለ። ኤሳው በረሃው ስለተመታ ራሱን መግዛት ስለአቃተው ብኩርናውን ሸጠ። ይሁዳ 30 ብር ስለፈለገ አምላኩን በ30 ብር ሸጠ። ሰዎች ለምንድን ነው የሚሰቃዩት ካላችሁኝ፣ ራሳቸው መግዛት ሲያቅታቸው የራሳቸው ስንፈት በሰዎች ላይ ስጥሉት ተሸካሚ ሰው ደግሞ እድሜ ልኩ ይሰቃያል። ከዚህ የተነሳ በዓለም ውስጥ ጉስቁልናና ድንቁርና ይበዛል። ራሱን የሚገዛ ማንንም መግዛት አይፈልግም። ቅዱሳን ራሳቸው ሲገዙ ማንንም መግዛት አይፈልጉም። ምክንያቱ ከግዛት ነፃ ስለሚወጡ ራሳቸው በደንብ ገዝተው ራሳቸው በደንብ ኮትኩተው ከባርነትና ከጉስቁልና ነፃ ሲወጡ ሰዎችን ነፃነት እንዲያውጁ ያደርጋሉ እንጂ በሌላ ሰው ላይ ተመልሰው ጫና አይፈጥሩም። አሁን ያለው የዓለም ሕዝብ ግን እኔ የሚለው ሐሳብ ወደ ልቡ በማስገባት ራሱን መግዛት ሲያቅተው ሰዎችን ለመግዛት ይሞክራል። ከዚህ የተነሳ ደግሞ ሰው እርስ በርሱ በጦርነት ይጋደላል። ዕለት ዕለትን የድሮንና የታንክ የከባድ መሳሪያ ጦርነት እንሰማለን። ይህንን ከምን የመጣ ይመስላችኋል? አዲስ ነገር እኮ የለም። ዓለም እኔ ነኝ ስለሚል ነው። ይሄ ለአንተ ይሁን ይሄ ለአንቺ ይሁን የሚለው ሐሳብ ከገጸ ምሕረት ስለጠፋ ዓለም ሁሏ በጦርነትና በጉስቁልና ውስጥ ትኖራለች። ይህንን ነው መፍትሄው ምንድነው ካላችሁኝ፣ እኔ የሚለው ቃል እንደ ስጋዊ ዓለም ሳይሆን እንደ መንፈሳዊ ሕይወት ብናየው 7ቱ ባህሪያት አስማምቶ መኖር ሲጀምር እርግጠኛ ሆኜ ልንገራችሁ ዓለም ተስማምታ ትኖራለች። በሰው ልጆች ውስጥ ያለው 7ቱ ነገሮች ምንድነው ካላችሁኝ፣ 4ቱ ባህሪያተ ስጋና 3ቱ ባህሪያተ ነፍስ ናቸው። 4ቱ ባህሪያተ ስጋ የሚባሉ አፈር፣ ውሃ፣ እሳትና ነፋስ ናቸው። 3ቱ ባህሪያተ ነፍስ የሚባሉ ደግሞ ልብ፣ እስትንፋስና ቃል ናቸው። በሰውነታችን የሚያሳዩት ግብር ምንድነው ካላችሁኝ፣ በአፈርነቱ ግዙፍ ስጋ ይታያል። በውሃነቱ ደምና ውሃ የተቀላቀለበት፣ እንደ ንፋስነቱ ያተነፍሳል። እንደ እሳትነቱ ደግሞ በሰውነቱ ሙቀት ይታያል። በባህሪያተ ነፍስ ደግሞ እንደ ቃልነቱ ይናገራል፣ እንደ ልብነቱ ያስባል፣ እንደ እስትንፋስነቱ ሕያው ሆኖ ይኖራል። እነዚህ 4ቱ ባህሪያት ተስማምተውና እንደ ውህድነታቸው በተፈጥሯቸው ያገኙት ባህሪ ተስማምተው ከሄዱለት መኑኝ ዓለም በአንድ ቃል ትኖራለች። ለምን ካላችሁኝ፣ እግዚአብሔር የፈጠራት በአንድ ቃል ነውና። አንድ ምስጢር ልንገራችሁ። እነዚህ 4ቱ ባህሪያተ ስጋ የሚባሉ አፈር፣ ውሃ፣ ነፋስና እሳት፣ በጣም የሚገርመው 4ቱ እያንዳንዳቸው የየራሳቸው ባህሪ ግብር አላቸው። ነገር ግን እግዚአብሔር አምላክ እነዚህ ፍጥረት ሲፈጥራቸው ለእያንዳንዳቸው ግብራቸው አንዱ ከአንዱ ተስማምተው እንዲኖሩ አደረጋቸው። አንዱ ለአንዱ እንዲያጠፋው አድርጎ አልፈጠራቸውም። ለምሳሌ አፈርና ንፋስ አይስማሙም፣ ውሃና እሳት ደግሞ አይስማሙም፣ እሳትና አፈር ደግሞ አይስማሙም። እስከ አስቡት። እነዚህ 4ቱ ባህሪያት ግን እግዚአብሔር አምላክ ተስማምቶ እንዲኖሩ አደረጋቸው። አይደለም እኛ ሕያዋን ግዑዛን እንኳን ራሳቸው ተስማምተው እንዲኖሩ አደረገ። ዓለም በቃሉ ጸናች። በቃሉ ጸንታ የምትኖር ዓለም እኛን አቅፋ ይዛ ትኖራለች። እኛ ግን እርስ በርሳችን መተቃቀፍ እምቢ አለን። ወደ ምስጢሩ ንግባና
እነዚህ አራቱ ባህሪያት በስዕሉ ላይ ያለው ተመልከቱ። በደንብ አድርጋችሁ አስተውሉና እያንዳንዳቸው ባህሪያቸው ምን እንደሆነ ፈትሸን እናየዋለን። እስከ መጨረሻ ተከታተሉት። እርግጠኛ ነኝ ትጠቀምበታላችሁ። የቅድሙ ሀሳብ ስለ አራቱ ባህሪያት ለማየት እንደሞከር ነው። እያንዳንዳቸው ደግሞ በእያንዳንዳቸው አራቱ ባህሪያት ያለው ግብር ምን እንደሆነ ለማየት እንሞክራለን። በመጀመሪያ ደረጃ የምናያቸው እያንዳንዳቸው ሶስት ግብር እንዳላቸው በመጀመሪያ ለምሳሌ የአፈር ጠባይ ስናይ እርጥብነት፣ ጥቁርነት፣ ደረቅነት ነው። የውሃ ጠባይ ስናይ ደግሞ እርጥብነት፣ ቀዝቃዛነት፣ ብሩህነት ነው። የንፋስ ጠባይ ስናይ ደግሞ ቀዝቃዛ፣ ሙቀትነት፣ ጥቁርነት ነው። የእሳት ጠባይ ደግሞ ሙቀትነት፣ ብሩህነትና ደረቅነት ነው ማለት ነው። እነዚህ እያንዳንዳቸው ደግሞ እንዴት እንደሚገናኙና አንዱ ከአንዱ እንዴት ተስማምቶ እንደሚኖር ደግሞ ያው በምልክት ለማየት እንሞክራለን ማለት ነው። ስለዚህ በመጀመሪያ ላይ በላይ ያሉ አፈርና ውሃ ስናያቸው ሁለቱ የእርጥብ ጠባይ እንዳላቸው ያመለክተናል እዚህ ላይ ማለት ነው። አፈርና ውሃ ሁለቱ የእርጥብ ጠባይ ስላላቸው በአንድ ላይ ተስማምተው የመኖር እድል አላቸው ማለት ነው። ከዛ በሁለተኛ ደረጃ የምናገኛቸው ውሃና ነፋስ ናቸው። ውሃና ነፋስ ደግሞ ሁለቱ የቀዝቃዛነት ጠባይ ስላላቸው በዚህ ተስማምተው ይኖራሉ ማለት ነው። በሶስተኛ ደረጃ የምናገኘው ደግሞ ንፋስና እሳት ናቸው። ንፋስና እሳት እነዚህ ደግሞ የሙቀትነት ባህሪ ስላላቸው ሁለቱ በዚህ ጠባይ ተስማምተው ይኖራሉ። በአራተኛ ደረጃ የምናገኘው ጠባይ የውሃና የእሳት ማለት ነው። ውሃና እሳት እነዚህ ሁለት ደግሞ የብሩህነት ጠባይ አላቸው ማለት ነው። ሁለቱ የብሩህነት ጠባይ አላቸው። በአምስተኛ ደረጃ የሚገኘው ደግሞ አፈርና ነፋስ ናቸው። እነዚህ ደግሞ ያው የጥቁርነት ጠባይ ያላቸው መሆናቸው ያሳየናል ማለት ነው። የመጨረሻውና ስድስተኛው ጠባይ የምናየው ደግሞ አፈርና እሳት ናቸው። እነዚህ ሁለቱ የደረቅነት ጠባይ አላቸው። በደረቅነታቸው ደግሞ ሁለቱ ተስማምተውና ተገናኝተው ይኖራሉ ማለት ነው። እግዚአብሔር አምላክ እነዚህ ፍጥረታት ሲፈጥራቸው ሁሉም የተለያዩ ናቸው፣ ግን በውስጣቸው የራሳቸው ባህሪ የራሳቸው ጠባይ በመስጠት በጠባያቸው እንዲገናኙና እንዲስማሙ አድርጎ ፈጥራቸዋል ማለት ነው። እኛ የሰው ልጆች ከዚህ ምን እንማራለን ካልን እኛ የተሰራ ነው እግዚአብሔር አምላክ የሰራን ደግሞ ከነዚህ ከአራቱ ባህሪያት ነው። እኛ በነዚህ አራቱ ባህሪያት ስንሰራ በውስጣችን አስማምቶና አስተካክሎ ነው የፈጠረን። ነገር ግን ተፈጥሮ እንኳን ራስዋን ጠብቃ ህልናን አእምሮ ሳይኖራት በእግዚአብሔር ትእዛዝ ብቻ ጸንታ ከኖረች፣ እኛ ግን በራሳችን ሐሳብና በራሳችን ምኞት እየተቃጠልን እስካሁን እንኖራለን ማለት ነው። ያው በስዕሉ ለማየት እንደሞከርነው እያንዳንዳቸው አራቱ ባህሪያት የራሳቸው ጠባይ እንዳላቸውና ግብር እንዳላቸው ለማየት ሞክረናል። ነገር ግን እነዚህ አራቱ ባህሪያት እግዚአብሔር አምላክ ሲፈጥር ያለ ምክንያት አይደለም። ዓለም የመሰረተበት ዋና ነገሮች ግብር ከነዚህ አራቱ ባህሪያት ነው። እነዚህ አራቱ ባህሪያት ይዞ ነው ዓለም የፈጠራት ማለት ነው። ከመላእክትና ከሰው ነፍስ ውጭ ያለው የዚህ ዓለም ፍጥረት በሙሉ ከነዚህ አራቱ ባህሪያት የተፈጠረ እንደሆነ መጽሐፍ ቅዱስ ይነግረናል ማለት ነው። ሰው የተፈጠረው ከክቡር አምላክ ባህሪ ተላብሶ ነው። ነገር ግን የእግዚአብሔር አምላክ ባህሪ ለብሶ አምላካዊ ባህሪ እንዳይዋሃድ የስጋ የመናፍስትና የርኩሳን አካላት እየተዋሃደ ዝንተ ዓለም እድሜ ልኩ ይኖራል ማለት ነው። እግዚአብሔር አምላክ ያለን ግን እኔን ምሰል አለን። እኛ ግን እሱን መምሰል አቅቶን እስካሁን እየተሰቃየን እንኖራለን ማለት ነው። ከዚህ ችግርና ስቃይ የምንወጣበት ግን እኛ ራሳችን እነዛ አራቱ ባህሪያት በሰውነታችን አስማምተንና አዋህደን መኖር ከጀመርን
እርግጠኛ ሆኜ የምነግራችሁ ሰው በህይወት መመላለስ ይጀምራል ማለት ነው። በህይወት መመላለስ የሚጀምረው እነዛ አራቱ ባህሪያት በሰውነቱ እንዳለ አውቆ ሰውነትን የሚያቃጥለውና ሰውነትን የሚያሳቃየው ነገር ምን እንደሆነ አስቦ በደንብ አብላልቶበት እኔ ማንኝ የሚለው ጥያቄ በትክክል ከመለሰው ያው እንደ ሰውነቱ መኖር እንደማይቀር እርግጠኛ ሆኜ እነግራቸዋለሁ ማለት ነው። ስለዚህ ዓለማችን የተስተካከለች እንድትሆን ከተፈለገ ደግሞ መጀመሪያ የሰው ቁመናና የሰው ህይወት መስተካከል አለበት። ዓለም ሰላም እንድታገኝ የሰው ልጅ በጭንቅላቱ በዚህ የሰፈረው ሀሳቡ ሰላም ከሆነ ሁሉ ነገር ሰላም ከመሆኑ አይቀርም። ይህንን እምላችሁ ወንድሞቼ ልብ አድርገን እያንዳንዳችን ያው የምንጓዝበት መንገድ ምን እንደሆነ መድረሻችን የት እንደሆነ እኛ እንበላለን እንጠጣለን ከእንስሳ በምንም ላይ እኔ እንጃ አላቅም። ስለዚህ እኛ ደግሞ ኢትዮጵያውያን ያው የፍቅር የሰላም ሀገር እንደሆነች ሀገራችን ይታወቃል። ነገር ግን በተለይ አሁን ትውልድ ያለነው አስቀያምና መጥፎ ስራ እየሰራን እግዚአብሔርም እናስቆጣዋለን። ህዝባችን በስቃይ ውስጥ ይኖራል። ያው ታሪካችንም ደግሞ እየተበላሸና የሚያስጠላ ትውልድ እንዲሰራ እያደረግን ስለሆነ እያንዳንዳችን የራሳችን ድርሻ እንድንዋጣ በቀጣይ እስክንገናኝ ቸሪው ይጠብቀን ይቆየን።